አርሰናል የዛሬው ምሽት በድል አጠናቀቀ። በርንሌን 1-0 አሸነፈ። የኤሚሬትስ ስቴዲየም ድባብ ወደር አልነበረውም። መድፈኞቹ እጅግ ፈታኝ አስጨናቂ በነበረው ጨዋታ በርንሌን 1-0 በሆነ ጠባብ ውጤት በመርታት ለረጅም ዓመታት የናፈቃቸውን የፕሪሚየር ሊግ ዋንጫ ለማንሳት ከመቼውም ጊዜ በላይ ተቃርበዋል። በትክክለኛው ሰዓት በትክክለኛው ቦታ የሚገኘው ካይ ሃቨርትዝ በ37ኛው ደቂቃ ላይ ቡካዮ ሳካ ያሻማውን የማዕዘን ምት በግንባሩ በመግጨት መረቡ ላይ አሳርፎታል። ይህች ብቸኛ ጎል ሰሜን ለንደንን በደስታ እንድታብድ አድርጋታለች። አርሰናል ይህንን ድል ተከትሎ ከዋናው ተፎካካሪው ማንቸስተር ሲቲ በ5 ነጥብ ልዩነት በመራቅ የደረጃ ሰንጠረዡ አናት ላይ በአስተማማኝ ሁኔታ መምራት ችሏል። ማንቸስተር ሲቲ ማክሰኞ ዕለት ከበርንማውዝ ጋር የሚጫወት ይሆናል። ጀርመናዊ ኮከብ በዚህ እጅግ አስጨናቂና ጥንቃቄ በተሞላበት ጨዋታ ላይ የነበረውን የመጨረስ ብቃት በድጋሜ በማሳየት ቡድኑን ለታላቅ ድል አብቅቶታል። ቡካዮ ሳካ ያሻማት ድንቅ የማዕዘን ምት የበርንሌን የተከላካይ መስመር ሰብራ በመግባት ለጎሉ መገኘት ቁልፍ ሚና ተጫውታለች። ቀድሞውኑ መውረዱ የተረጋገጠው በርንሌ ለአርሰናል በቀላሉ እጅ አልሰጠም። እስከ መጨረሻው ሰዓት ድረስ በተደራጀ መከላከል መድፈኞቹን ሲፈትን ውሏል። በስቴዲየሙ የታደሙት ደጋፊዎች ቻምፒዮንስ 2026 የሚል ማሊያቸውን በመያዝ ከ22 ዓመታት በኋላም የሚመጣውን ታሪካዊ የፕሪሚየር ሊግ ዋንጫ ለመቀበል ሙሉ በሙሉ ዝግጁ መሆናቸውን አሳይተዋል።